ዛሬ መርካቶ ውስጥ በማከፋፈያ ዋጋ የሚሸጡ ዲኮርና አበባ ቤቶችን የማሳያችሁ። ሰላም እንዴት ናችሁልኝ? ይህ መንጌ ሪቪው ቢዝነስ አድቨርታይዚንግ ነው። ሙሉ ህንፃው ማለት ይቻላል የዲኮር እቃዎች ነው የሚሸጡት። ወደ ህንፃው እንግባና እያንዳንዱ ነገር የማሳያችሁ ነው የሚሆነው። እንደዚህ አይነት ቢዝነስ ማየት የምትፈልጉ ከሆነ ቪዲዮን ላይክ እና ፎሎ ማድረግ ቤተሰብ ሆኑ። አብራችሁን ቆዩ። ውድ ተመልካቾቼ አበባዎችን አሳያችኋለሁ። እንዳልኩኝ ያው አበባ መሸጫዎች ጋር ደርሻለሁ። ብቻ ነው የሚሸጠው። ይኸውላችሁ እንደዚህ ነው የሚያምረው። እንግዲህ ይህንንን ማሳያችሁ ለሰርግ ለተለያዩ ፕሮግራሞቻችሁ ለውበትም ይሁን አጠቃላይ ደግሞ ለእንደዚህ አይነት ሽያጭ ላይ የተሰማራችሁ ሰዎች በቀላሉ የምታገኙበትን ቦታ ያሳያችኋለሁ። ውድ ተመልካቾቼ እዚህ ጋር የምታዩዋቸው አበባዎች ሁሉም ማለት ይቻላል ከፊት ለፊት ጠረጴዛ ላይ ቁጭ የሚሉና ከጀርባ ባክግራውንድ ላይ የሚንጠለጠሉ ናቸው። ሁሉንም አሳያችኋለሁ። በከለር በሳይዝ ነው የሚለያዩት። እንደዚሁም ደግሞ ዋጋቸው እንደ እግራቸው ብዛት የተለያዩ ናቸው። ባለ 12፣ ባለ 14፣ ባለ 18፣ ባለ 24 የሚባል እግር ያላቸው ናቸው። እዚህ ጋር የማሳያችሁ ፒንክ ከለር ነው። በ24 ብራንች ወይም ባለ 24 እግር የምንለው ነው። በራሱ ማስቀመጫ ከጠረጴዛችሁ ላይ ቁጭ የሚል ነው የሚሆነው። ሲቀጥል ደግሞ እዚህ ጋር የማሳያችሁም እጅግ በጣም ነው የሚያምረው። እዚህ ጋር እንደምታዩት ልቅም ያሉ ናቸው። ዋጋው ኮመንት ላይ በማስቀምጠው ስልክ ደውላችሁ መጠየቅ የምትችሉ ነው የሚሆነው። እዚህ ጋር የምታዩት ደግሞ ለየት ያለ ዲዛይን ነው። ከቅድሞቹ ለየት ይላል። ባለ 24 እግር ነው ይሄኛው። እነዚህ እስካሁን ያሳየኋችሁ ከፊት ለፊት ከጠረጴዛው ላይ ቁጭ የሚሉ ሲሆኑ ከላይ የተንጠለጠሉት እዚህ ጋር የምታዩዋቸው ደግሞ ከባክግራውንዳችሁ ጋር ማለት የሚንጠለጠሉ አበባዎች ናቸው ማለት ነው። በማከፋፈያ ዋጋ ነው ከነዚህ የምታገኙት ማለት ነው። ስልካቸውን ኮመንት ላይ አስቀምጥላችኋለሁ። የምትፈልጉ ሰዎች በሱ ደውላችሁ ማግኘት የምትችሉ ነው የሚሆነው። ከተማ ውስጥ ከሆናችሁ የራሳቸው ዴሊቨሪ ያላቸው፣ ከአዲስ አበባ ውጭ ከሆናችሁ ደግሞ ከዚህ ከአዲስ አበባ ጭነው ወደ ክፍለ ሀገር ለሚወስዱ ደላላዎች የሚሰጡላችሁ ይሆናል ማለት ነው። እናንተ በምትፈልጉት ዲዛይን ደውላችሁ ማዘዝ ትችላላችሁ። እነዚህን አበባዎች የምታገኙበት ቦታ መርካቶ ውስጥ አዲስ ፋና ሁለተኛ ፎቅ ላይ ብትመጡ፣ እንደዚሁም ደግሞ ቪዲዮ ላይ በማስቀምጠው ስልክ ታገኛላችሁ ማለት ነው። በቀጣይ ይሰራላችሁ የምትፈልጉት ቢዝነስ ካለ ኮሜንት ላይ አስቀምጡልኝ። ባይ ባይ።